ዜሜ ወይ ያቤኒ እኔ መልሽ ናቲ ግን በስልክ አንጎራጉሮልሽ አይቀር አያውቅም ምን ነው አየሽ ለዚህ ነው የፈሩት አንቺ አንጎራጓሩን ስትፈልጊ ተከትሎሽ አጋጣሚው ሊጠቀም የፈለገ ሰው ቢሆንስ ማለት እስታስተውሺ ሁሌ በስልክ አንጎራጉሩልኝ ስትዩ ለምንድነው ሁሌ ሰበብ የሚፈልገው እኔ እንጃ ቤኒ ማለት ለምን እንደዛ ያደርጋል ብቻ ተጠንቀቂ እኔ ምንም አላማረኝም እሺ ቤኒ አመሰግናለሁ አገኘሁክ አንተ አስመሳይ አቤኒ እውነቱን ይሆን እንዴ ግን ደግሞ ለምን እንደዚህ ያደርጋል እቺና ብልቼ ከራሴ አስሬ መመላለሴ ባይሽ እኮ ነው እንደ ነፍሴ አንቺና ብልቼ ከራሴ አስሬ መመላለሴ ባይሽ እኮ ነው እንደ ነፍሴ አንቺና ብልቼ ከራሴ አስሬ መመላለሴ ባይሽ እኮ ነው እንደ ነፍሴ እና መጀመሪያ ለምን እንደዛ አደረክ ትንሽ ላስጨንቅሽ ብዬ ነው አሁንስ አመንሽኝ ወይስ አሁንማ አመን ነይልኝ እስቲ በስተመጨረሻ ምጄ ገባሽ አንጎራጓሪው ሰርፕራይዝ አለክ ብዬክ ነበር ተዘጋጅ እንግዲህ አሁን ደግሞ አንድ ቦታ አብረን እንሄዳለን የት ሊስትሮ ልጅ ጋር ላመስግነው እንጂ አቤኒጋ እሺ እንሂድ በጣም ደስ ይለዋል እኔ የምልህ ቦቸራ ወይ ጥፍጠሪ ሐሴት ካንተ ብታርግስ ምን ታደርጋለህ ምን ስትያሰብሽው ያው ቀጥ ሰጠረጥ ብዬ ልጄን አሳድጋለሁ ድንገት እርግዝና ቢፈጠርስ እንዴት ሊፈጠር ይችላል የተለያዩ መከላከያዎች እየተጠቀምን አይደል እንዴ አይ ሁሉም መድኃኒቶች እኮ አስተማማኝ ናቸው ማለት አይደለም ቢፈጠር ሰዲ ለልጅ አንሳለሁ እንዴ አስማት እኮ ነኝ ምን ሆነሽ ነው ወይኔ ጌታ እኔ እኮ ምን እንደምትል ለማወቅ ነበር እንጂ አርግዣለሁ ወይኔ አስማት ተበላው አስማት ምን ሆናል ይሆንኮ ነገር አለ እንዴ ፊት ልክ አይደለም ማዚ እኮ አረገዘች የምርህን ነው ማርያምን እኔ ማቆ ነገር የለም እና አሁን እሷ የት ነው ያለች አሶርጁ ብያ ልታሶርዶ ክሊኒክ እየሄደች ነው ወይኔ ጉዴ ምን ላርግ ወይኔ ማዛ አስማት ልኮን ነበር ደሞ ምን አላችሁ የተፈጠረውን ነገር ሰምተናል እና የተሳሳተ መንገድ ላይ እንዳለሽ ስለተሰማን ልናስቆምሽ መጣን ያኔ እንደዛ እንዳልሸነገለኝ አስማት የዛሬ አመት የልጅ አባት በቃ ባቋራጭ ቀደምሽና እንደ ስም አስማት ይሆንክ ሰው ይኸውላችሁ እናንተ ነገ የምትወልዱት ልጅ ሀገር ተረካቢ ሊሆን ይችላል ደግሞ ልጅ በረከት የታይ ሰፈር ልጅን ነው ይኸውልህ አስማት ልጁ ይወለድ እንጂ እኛ ተባብረን እናሳድገዋለን ጤነኛ ልጅ ይስጠን ነው የሚባለው ቦቸራ አንተም የምትፈልገውን ነገር እስከምታገኝ ነው እንዴ ልጄን አሳድጋለሁ ምናምን የምትለው አንቺ ድንብጥ እኔ ልጅ ወልዶ ለማሳደግ ምን ያንሰኛል እሱማ አተማመንብሃለሁ
ለራስ ልጅ አይደለም ለሰፈሩ ፈላዎች ወላጅ አይደለህም እንዴ? ቦቼ ማን ነው ቦቸራ? የድል ቁጥር ብቻ በ30 ብር ቀድሞ መያዝ ነው። በመመስገብ ብቻ የሱሪ ባለቤት መሆን ይችላሉ። በ30 ብር ሱሪ አለ እንዴ? አለ። እኛ ጋር ያገኛሉ። ፍቅሬ በእናትሽ የዛሬን ብቻ ለፊኝ። ያው ለጩጮ ብዬ እኮ ነው። አንተ ተይዘህ ሸቤ ገብተህ ለፈለው ማን ሊኖር ነው? ይሄ መላ ያስፈልገኛል፣ መዘጋጀት አለብኝ። ታውቂያለሽ አይደል እንዴ? አብሽር ባድ ደግሞ ግን ደስ ይለኛል። ሰሚማ ሴትዬ፣ ወይ ቦቸራን አግኝቼው ነበር። ምን አለሽ? ባክሽ ላንቺ ስሜት የለውም። አትልፊ። ሄሎ አባዬ፣ ናፍቀኝ ነበር። እኔም እኮ ናፍቀኸኛል ልጄ። እንዲሁ ጣል ጣል ማረግህ እኮ አንተ ልጄ በራስህ እንደምትቆም እርግጠኛ ስለሆንኩ ነው። አውቃለሁ አባዬ። እና ፈረንጀኛው እንዴት ይዟል? መቼም ታቀላጥፈዋለህ አይደል? አንተ ትቀልዳለህ። ለማንኛውም በዚህ ወር መጨረሻ ላይ እመጣለሁ። ደግሞ ብር ልኬልሃለሁ። ኧረ አባዬ ከዚህ በፊት የላክልኝም እኮ አላለቀም። ጓደኛችሁ እንቅፋት ራሳችሁ ላይ እንቅፋት ሆነባችሁ አይደል? እንቅፋት ሆነባችሁ። ትናንትና ቀትር ላይ ከገዛ ጠላታችሁ ጋር ሲጨባበላችሁ